ሰላም ሰላም የአሚር ቴክ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እናንተም ያላችሁበት ደህና ሁኑ። እንደተለመደው ዛሬ በአዲስ ቪዲዮ መጥተናል። የዛሬ ቪዲዮአችን የሚሆነው እየሰማን እንዳለነው ቴሌግራም አዲስ አስደንጋጭ መረጃ አውጥቷል እየተባለ ነው። እሱም ምንድነው? አንዴ ሎጋውት ካረጋችሁ መልሳችሁ የመክፈት እድላችሁ ዝቅተኛ ነው። ኮድ አይላክላችሁም። የሚላክላችሁ በክፍያ ነው። ማለትም ፕሪሚየም ተጠቃሚ ከሆናችሁ ብቻ ነው ኮድ የሚላክላችሁ የሚባል ወሬ እየሰማሁ ነበር። ቲክቶክ ላይ፣ ዩቲዩብ ላይ እና ፌስቡክ ላይ እንደዛ ቫይራል ወጥቶ ነበር ይሄ መረጃ እና እኔ ምን አስቤ ነው በአንዱ አካውንቴ ሎጋውት ብዬ እውነት ነው ወይ ይሄ ነገር እውነት ነው ወይ ኮድ ይልክልኛል አይልክልኝም፣ ቴሌግራም ያስገባኛል አያስገባኝም የሚለውን ነገር አብረን እናያለን ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጉት፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ፣ ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ቪዲዮ። ከዛ በፊት ግን የሆነች አንድ ቪዲዮ ሪያክት የምናደርጋት ቪዲዮ አለች። አሁን እንዳልኳችሁ ከቲክቶክ ነው ያወረድኩት፣ ያሳጠርኩኝ አሰማችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሂድ። እሺ የምናየው ቪዲዮ ይሄ ነው። እያቆራረጥኩኝ አሰማችኋለሁ። ቪዲዮ ኮፒራይት እንዳያደርግብኝ ዩቲዩብ መሀል ላይ እየነገርኳችሁ እሱንም ያሰማችሁ እንትን እላችኋለሁ። ቪዲዮውን እስከ መጨረሻ አዩት፣ ይጠቅማችኋልና። ቴሌግራማችሁ እንደዚህ ያለ ያስቸግራችሁ ያላችሁ ሰዎች በደንብ አዳምጡኝ። ያላስቸግራችሁ ሰዎችም ተሳስታችሁ እንኳን አንድ ጊዜ ሎጋውት ካላችሁ ድጋሚ ሎጊን ለማለት ስትሞክሩ እንደዚህ ያለ ያስቸግራችኋል። እንደሰማችሁት አንድ ጊዜ ሎጋውት ካላችሁ እንዲህ ያለ ያስቸግራችኋል፣ ኮድ አይልክላችሁም ነው እያለ ያለው። እንቀጥል መሰላችሁ። ኢትዮጵያን ጨምሮ እንግዲህ ቴሌግራም ኤስኤምኤስ ለመላክ የእናንተ ሀገር ቻርጅ ብዙ ነው፣ ኤስኤምኤስ አልልክም፣ ቴሌግራማችሁን ፕሪሚየም አድርጉ ይላችኋል። ታዲያ ለዚህ አንድ መፍትሄ አለ። ሁሉግራም የሚባል የቴሌግራም አፕሊኬሽን አለ። እንደሰማችሁት ነው። ኮድ አይልክም፣ ቴሌግራም አያስገባችሁም። በሌላ ቴሌግራም ነው መጠቀም የምትችሉት። ይሄኛው ሁሉግራም በሚባል ቴሌግራም ማለት ነው። አሁን የኔ ሀሳብ ወይስ ይወስዷል የሚለውን ነገር ወይስ ኮድ አይልክልኝ የሚለውን ነገር አብረን እናያለን። አሁን ቀጥታ ወደ ቴሌግራም እንሂድ። ቴሌግራም እንሂድና ኮድ እናስገባለን። እንደምታዩት ሎጋውት የሚለው አካውንት ይሄኛው ነው። አሁን ቀጥታ ፕሮፋይል የሚለውን ሴቲንግ የሚለውን እናከዋለሁ። ከዛ በኋላ አካውንት የሚለውን እናከዋለሁ። ከዛ በኋላ ወደ መጨረሻ ሄድና እንደምታዩት ሎጋውት ምትላለች እዚህ መጨረሻው ጋር እሱን ነክቼ እዚህ ጋር እንደምታዩት ሎጋውት አለዋለሁ። ከዛ እንደምታዩት አጥፍቼዋለሁ አንደኛውን አካውንት። አሁን ቀጥታ ከፍተዋለሁ ማለት ነው ራሱን አካውንት። እዚህ ጋር ሴቲንግ የሚለውን እናከዋለን። ከዛ በኋላ አካውንት የሚለውን እናከዋለን። ከዛ በኋላ እዚህ ጋር አድ አካውንት የሚለው አለ፣ እሱን እናከዋለን። ከዛ እዚህ ጋር ካንትሪ እናስቀምጥና ስልክ ቁጥር እናስገባለን ማለት ነው። እሺ እንደምታዩት ስልክ ቁጥር አስገብቻለሁ። አሁን ቀስቱን ነግቼ እሄዳለሁ። ከዛ ያሰለዋለሁ። እንደምታዩት ይሄ ደግሞ ቱ ስቴፕ ቬሪፊኬሽን ኮድ ነው። ሀክ እንዳይደረግባችሁ እናንተ በሌላችሁበት ሌላ ሰው ቴሌግራማችሁ እንዳይጠቀም መከላከያ ነው ይሄ ነገር። ቴሌግራም ሴቲንግ ውስጥ ታገኙታላችሁ ማለት ነው። ወይንም ቪዲዮ እንድሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝ። ኮሜንት እሱን አይቼ ቪዲዮ ሰራላችኋለሁ ማለት ነው። አሁን ቀጥታ ቀስት የሚለውን ቀስቱን እናከዋለን። እንደምታዩት ያለ ኮድ ያለ እንትን አስገብቶኛል ማለት ነው ቴሌግራም እንደምታዩት። እና ይሄ ነገር አንዳንድ ስልኮች ላይ ነው። አንዳንድ ስልኮች ላይ ደግሞ ቀደም እንዳለው ምልክት ሊያመጣ ኮድ አልልክም ሊላችሁ ይችላል። ያላችሁ አማራጭ ሁለት ነው።
አንደኛው እና የመጀመሪያው ቴሌግራም ፕሪሚየም ማድረግ ነው በክፍያ የአንድ ወር፣ የሶስት ወር፣ የስድስት ወር እና የአንድ ዓመት አለ። የአንድ ዓመቱ ወደ 7000 ምናምን ብር ነው። የሶስት ወሩ ደግሞ ወደ 3000 4000 ምናምን አካባቢ ነገር ነው። እንደዛ አድርጋችሁ መጠቀም ትችላላችሁ። እሺ ሁለተኛው ደግሞ የመግዛት አቅም ከሌላችሁ ቴሌግራም ሁሉግራም የሚባል ቴሌግራም አለ። ሁሉግራም የሚል ከቴሌግራም ውጪ ማለት ወደ ከፕሌይ ስቶር እና ከአፕ ስቶር ላይ ማውረድ ትችላላችሁ እና እሱን ከፍታችሁ መጠቀም ትችላላችሁ። በሱኛው ኮድ ይልካል። ሁሉግራም የሚባል ላሳያችሁ አንዴ። ወደ ፕሌይ ስቶር እንሄድና እዚህ ጋር ሁሉግራም እንደምታዩት ሁሉግራም የሚባለው ይሄኛው አፕሊኬሽን ነው። ይህን አውርዳችሁ መጠቀም ትችላላችሁ ማለት ነው። 41 ሜጋባይት ነች። ወደ 1 ሚሊዮን ዳውንሎድ ተደርጓል አፕሊኬሽኑ። በሱ መጠቀም ትችላላችሁ ማለት ነው። ምንም የሚያሳስብ ነገር የለውም እና እንደምታዩት እንደሰማችሁት ነው የዛሬ ቪዲዮአችን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ደግሞ ላይክ አድርጉት። በሌላ አስተማሪ ቪዲዮ እስክንገናኝ ቻው።